እልህ የሆነባታል። እሷ ማትተው ልክ እንደዚህ ድኔ ማዳዴ ነው። አንዷ ከቤሩት አንዷ ከአሜሪካ ልጁ እንዲወስዱት አሁን ከገባ ኸላስ አሜሪካ ከገባ እዚህ ጉዳይ ላይ እና ዘቲ ቪዲዮውን ላሰርችበት ነበር የምሰጥሽ እንጂ ዝም ብዬ አልሰጥሽም ነበር። ቀልደኛ አሜሪካ ከገባማ እኔ እንጃ ወይ ሀቢብ አሜሪካ የሚመኝ መስሎሽ መሄድ ምናምን መስሎሽ ነው። እውነቱን ንገሪኝ። ሀቢብ ለአሜሪካ ሀጃ የለውም። ስትወጪ ለአሁን ለምን ወጣሽ? እሺ ቢስማትስ? ሊወጣ ነው እሱ። ይኸው ትንሽ ደቂቃ ነው ያለው። 4 ሰዓት እኮ ስራ ይገባል። ተነስቶ ተጣጥቦ ምግብ እስኪበላ ስራ። አሁን እኔ ጠይቀዋለሁ አምጥቼ እዚህ ጠብቄ። አሜሪካ መሄድ ምኞት ቢኖረው 2 ወንድሞች ነው 3 አሉት። እዛ አይሄድም። አይ እስቲ ሞክራታ። ከና አስክሬኖቹ ነው የምሸኘው። ሀቢብ ና እንጂ እንዴ ምን ጠይቅ ብዙ ጥያቄ። እኔ አሁን ልታረቅ መሰለኝ። መግደርደሩ ልተውና አጭር ጥያቄ። ቤታየውን ስማሃታል? አልሳምካትም? እሺ ቴንክ ዩ ቤታዬ። ሀቢብ ቤታን ስማሃታል? አልሳምካትም? አጭር ጥያቄ። ምን ችግር አለ ቢስማት? አልሳምኩም። እሷ ናት የሳመችኝ። እኔ አልሳምኩም፣ አልተቀበልኩም። እንዲህ ብለህ እያስቀየስክ ወደ ጎን ኧረ ቤት ፋሲካ አለች ምናምን እያልክ እያስቀየስክ እንዲህ ብለህ አልተመለስክም። ተመልሰሃል። ለምን ውድ ያልካት በይው ልለው ነበር። ይኸው ቆመ ማሬ። ዋይፋይ ግዴታ መነቀር አለ። ምን አልሽኝ? ረጁ እኔ ለምን ውድ ያልካት? አንቺ ዝም በይ፣ አንቺ ዝም በይ። ምን ችግር አለው ማሪ? እህቱ አይደለች እንዴ? አረ ቀይ ያበራብኝ እኮ እሰማለሁ እንዴ? አዎ ትሰማለህ። ውድ ያልካት አይደል? ቤታን በሉ እኔ ከልጅቷ ጋር እንዳታነካኩኝ። እኔ ምንም ነገር ማውቀው ነገር የለም። ቤታን እና ውዴ ታዲያ ምን ችግር አለው ደግሞ? ውዴ ማትባልት ነው እንዴ? ረጁ ኖርማል እኮ ነው። ፋሚሊ አይደለች እንዴ? ችግር የለውም ብለዋል። በቃ አልሳምኩም። እሷ ነች የሳመችኝ። አንተ አልሳምካትም? ሳመኝ ብላ እኮ ነው እሷ መታ ነግራን ነው። ፋሲካ ቴንኪው፣ አመሰግናለሁ። እንዴት ነሽ? ሰላም ነው? ደህና ነህ ወንድሜ? ላኢላሀ ኢለላህ ወላሂ ያውቃ ነው አትላችሁም? አለ እንደምሽ አመሰግናለሁ፣ ሰፖርት ስላደረግሽኝ። ወይ ችግር የለም ወንድሜ፣ አመሰግናለሁ። የተፈሪ ልጅ በሉ በቃ ቻው። ረጁ ከስራ እንዳልባረር ታጥቤ ወደ ስራ ልሂድ። አዎ ሰዓት ሄዷል። 20 ደቂቃ ነው ያለው። ሂድ። ቴንኪው ረጁ፣ አመሰግናለሁ። አውቃለች ሰዓትህንም። ሂድ። 20 ደቂቃ ነው ያለው። ካፌ አምልጦኝ እኮ ነው። እሺ ልላልባባዲ ካፌ አምልጦኝ። እንግዲህ ቤታ ይኸው ያለው ሲቹዌሽን ይሄ ነው። ይኸው አልሳምኳትም አለ እንግዲህ ህዝብ ፊት ኔና አይስምም። እኔ እሱ አውቃለሁ። አንቺ ስሚዋለሁ ብትይም እሱ አልሳምኳትም አለ። አልሳምኳትም አለ። ማሬ ምን ማድረግ ለምን ውድ ያልካት ስለው ወንድ ምን ችግር አለው? እህቱ አይደለች? ሁሉንም ነው የሚለው እሱ። ችግር የለው። የእኔ ፍቅር ቢላትስ ምን ችግር አለው? እሱ የኔ ፍቅር ሚላ አይልም። የኔ ፍቅር አይልም እሱ። እኔ ራሱ አልፎ አልፎ ነው የሚለኝ። ድሮ ማለት ድሮ እንጂ እንትን ድንብላሌ ነው የሚለኝ። በቃ ታረቁ። አሁን እህቴ ወንድሜ መባባሉ ይቅርባችሁና ሀላስ ታረቁ። ምክንያቱም አሁን ለመሰለሽ አሁን ልሽ 2 ሰው መታገላችን ውድ ዜድ ከዚህ ቤታን ከዚህ መታገላችን
ቤታ ለቀልዷ ነው እንጂ የምር ሰው እንትን ልትለው ነው፣ ልታማልለው ነው። ቤታ አላማሽንና እቅድሽን አጠር አድርገሽ እንዳነብላት በዚህ ጋር ደብዳቤ በሚመስል መልኩ ንገሪን። ላይቭ ስለማትገቢ በቃ ዛሬ ጠዋት እኮ ገብታ ነበረ። እኔ ኩማን ስጠይቀው ነበር ለምን ጠፋች ብዬ። ከዛ በኋላ ከላይፍ ስወጣ ባይስ ሪኮርድ ደስ አለኝ። ደግሞ መጣች እሳይ ብዬ ታስቀኛለች። እንደመጣው ሰው ላጣላ ብላ ሰው ስታጣላ ነበረ። እንትናና እንትና ይሄ ተይ ቤታዬ፣ እኔን አትንኪኝ ተይ። ከፍቅረኛዬን ከኤክሴ እና ከኔ ተይ። ምን አለች? የለችም። ቆይ አስባበት አቅዳበት ልትመጣ ነው። ዝሆን ይላል። ዝሆን ብላክ ሹ ዝሆን እኔ ምኔ ነው ዝሆን ነው ማሪ ወይ ስለ ዝሆን የሚያውቀው የዝሆን ዘበኛ ነው። እባክሽን እናንበርቱ ዝሆን ይሉኛል። አውቀው እኮ ነው ነገር የሚፈልጉኝ። እኔ አሁን ምን እንደማደርግ ታውቂያለሽ? ረጁ አባቴ ይሙት አሁን ማሬ ስፖርት መዝገብ አሁን እኔ አሁን ሄጄ ስፖርት መዘገብ መጣች ቤታ። ስሚ እኔ ቤታ ውሸታም አይደለሁም። አየሽ ወይ ነዶ ልብ የሰጠሽ ቴንኪው ሊላ ለምን አባቱ መቶ በአፉ አይለኝም? እሷ ወይ ውስጤን አመመኝ ስስቅ። ይኸውልሽ ቆፍጠን በይ አንቺ ፋሲካ። እኔ ለእሱ ስልማ ብሎ ካልከፍተውማ ዝም ልበል ቤታ ነው። አሁን ልደውልለት ነው ከብሎ ካውጮ ችግሬ ግን ቆፍጠን በይ። ለምን እንደዚህ ያደረክ ምናምን አትይው። ኩርት በይ ምናጌታ አጠገቤ ሳይቱን ከጀርባ ሳመሽ ማለት እኮ ነው። አናቅም ይሄድ ልጅ ረጁ ወይኔ አመመኝ። ጌታ ይቅርታ አድርጊልኝና አንቺ ተሹ እኮ ነው ያሳሳትሽው። ምንድነው እንደዛ 30 ጊዜ ሰው ማሳም ማርዬ የፈለገ አንቺን ከወደደሽ እኔ 100 ጊዜ ብስመው ለምን ጉንጭን አለም ቂጡንም አልስመው? ቆፍጠን ብሎ አይደለ ረጁዬ? ቆፍጠን ብሎ አለመሳም። ቅድም እንዳው በቪዲዮ ባሳይሽ ደስ ይለኝ ነበር። ሳያስወግ እንደገና አሳይኝ ይላሉ። አንዴ እኮ ነው ጨዋታ። እነሱ አይተውታል። ረጁ አይኗ ብርት ነው ያለ እና ሀቢባዬ ታረቁ ልልሽ ነው የገባሁት። ሹ ታረቃለሁ በጀርባ ሰው እየሳሙ ይሄ እነዚህ ድሞ ወደ አይደለም እኮ የምትለው በጀርባ ስሟት ይሆናል። አሳይ የምትሉ ጋይስ ልትሞቱ ነው እንዴ? ራሱ ፕሮፋይላችን አለ ደግሞ ፕሮፋይል ላይ እኔን አድርጎኝ ተከድቻለሁ። ረጁ አመመኝ አልቻልኩም። ወዴን አስሮ አመመኝ። እንደ ሀሳብ የምታረጊ ፋሲካ ይሄን ልብ አላየሽም አሉ። አላየሽም? አሁን ፋሲካ አንድ አይተሽ ለቤታ እንዲህ ብለሃል ካልሽ ይሄ ልጅ ዋና ነገሩ ማወጣጣት አትችም። ስለዛ እኔ ቀስ በቀስ እያደረኩኝ እያግባባው አወራዋለሁ። እኔ አልታረቀውም። ከታረኩትም እንጋባ ብሎን አይደለሁም እንዲ ያልኩት ላስብበት። እኔ እኮ ላስታርቃችሁ እኮ ነው የመጣሁትኝ እኮ። ታስታርቂናለሽ ማሪ አገላብጠሹ እየሳምሹ ወይኔ እናቴ ሲንጋገላብጠሽ አልሰምሹም? ማሪ አየሁ እኮ ሊገባ ምን ቀረው? እስኪ ለእህቴ ምንድን ነው የሚበጃት? ይሄ ልጅ ይሆናታል ወይ እንዲጠቅማል ብዬ ዝም ብዬ ለማየት የምትፈትኙ ነገር አለ። ከዛ እንደ 5 6 7 ሳምኩትኝ ቀለል አድርጌ በስሱ ስስሙ የመጨረሻው ልክ እሷ ስትወጣ እንደ ሳስትፎግር ሳመኝ። በቃ ይሄ እውነቱን ነው የምናገረው። ግን መሳም ማለት ስሚኝ መሳም ማለት ሌላ ነገር አይደለም። በእህትነትም ስሙኝ ይሆናል የምናጣራው። እንዴት ነው? ቀስ በቀስ እያወራሁት በውስጥ እያወራሁት በደንብ አሳወጣጣው
ያኔ አውቃለሁኝ። በውስጥ ልትጽፊ ለማሬ ጭራሽ ትጻጻፉ እንዴ? ገመድ ገዝተሽ አልክልኝም በካርጎ ራስሽን አጥፊ እያልሽኝ እኮ ነው። ቀስ በቀስ አትጻፊለት ማሬ። ማሪ እኔ እንደዛ ነው የማውቀው። በውስጥ ጽፍለታለሁ። ከዛ ፍላጎቱን አይተን የሚፈልግ ነገር ከሆነ ለሁሉም ነው የሚፈልገው። አይሆንሽም። መጀመሪያ ግን ላጣራ። አሁን አንቺ አልሰማሽም፣ ምንም ነገር አላየሽም፣ አልሰማሽም። አጣሪ ውስጥ ጉዱን እንየው። ግን ሆን ያለብሽ ይሄን ልብ አላየሽም አሉ። አላየሽማ ከነገርሽውማ አረን ያልነግረውም ብለኩንም አልከፍትም፣ አላናግረውም፣ ቤቱም አልሄድም፣ ጸጥ እላለሁ። እንደዛማ አይደለም እንዴ? እንደዛ አይደለም። ከብሎክ ታወጪው እና ተጠግተሽ ነው እንጂ የምታየው። ወይ ደግሞ አስታራቂውኝ በውስጥ ላውራው ልጻፍለት። አስታራቂ መስዬ ቁጥሩ ልላክልሽ እንዴ? ወዴ ኧረ በዚህ ቁጥሩን አልክልሽም። ለዜድ ራሱ ልኬላት አይደል እንዴ ማሬ? ፍቅሬ የተባባሉት አናቴ ላይ ነው። አይ በቃ ይቅር። እንደዛ ከሆነ እኔ ዝም ብዬ በቲክቶክ ለማወራው ቁጥሩም አያስፈልገኝ። እኔ ጀስት ይህንን ልንገርሽ ብዬ ላሳውቅሽ ብዬ ነው። ከጀርባሽ ምንም ሴራ እንዳልተነሱስ እንድታውቂ ብዬ ነው። ፋሲካይ በደንብ አትጫኙ ማሬ፣ በደንብ አታሳስችው። እኔ መቼ አሳሳትኩኝ? 6 ሳምኩት፣ በ7ኛው በውስጥ መቶ ልብ ሰጠኝ። እኔ ምን ላድርግ? ልቡ ይውለቅ፣ ልቡ ይውለቅ። ወይኔ አልቻልኩኝ። ምረጭ እኔ ማችን ያው በቃ እንትን ልል ብለሽ ላሳውቅሽ ብዬ ነው። በዛው በኮመንት ልምጣና ላዳምጣችሁ። እሺ ይገርማል እኮ ማሬ፣ የምር ይገርማል ማሬ። ተቃጣይ ሲለኝ ነው እኮ እኔ ሄጄ የዱባይ ወንድ ያፈቃት። እናንቺውን ብዙ መወያየት ያለብን ነገር አለ። አዎ ረጅዬ እንወያይ። አንቺ ምክርሽ ያስፈልገኛል። ምክንያቱም 2 ጦር ልትቻችን በጣም አደጋ ውስጥ ወድቂያለሽ። አሁን ጥቁር ፀጉሬ ወደ ነጭ ይቀየራል። ምንድን ነው የምታደርጊው? ቤታ የላከችለትን ልብ የላከላትን ልብ ያየሽ ምንም ያየሽው ነገር የለም። አሁን ግልጽ ነው። እኔ ችግሩ እኮ አይቶ እንዳላየ መሆን አልችልማ። አሁን ሳይ ወደ ቤንታዬ የሰጣት ልብ መቶ ፊት ለፊቴ ቁጭ ይላል። ወይ ውዴ ቤታ ምን አሳይታሻለች? ልብ፣ ቀይ ልብ። ላኢላሀ ኢለላ ቤታ ምን አሳይታሻለች? ቀይ ልብ አላየሽም? እንዲያየው ምንም በይ ምንም በይ ቤታ ምን አሳይታሻለች? ረጁ ደግሞ ቀይ ልብ እያየው እንዴ ምንም እላለሁ። ቀይ ልብ አየው እኮ በአይኔ በብረቱ እኮ ነው ያየሁት። አባቴ እንደ ወሬ እንኳን ቢሆን አላምንም። በብረቱ ስለማናቅ አሁን ሌላ ነገር ላይ ለመድረስ ፋሲካ ወይዬ ቤታ ላይቭ ገብታ ምን አሳይታሻለች? ቀይ ልብ ስክሪንሹቱ አርጋ ፎቶ ቀይራ አባቴ ሙት በአይኔን ያየሁት። ማዋሸት እንኳን አልችልም። ተቃጥያለሁ። ተቃጠልኩኝ። እርርን ያልኩት እዚህ ጋር ፋሲካ መጀመሪያ እንደዚህ ዘና ብለሽ ቁጭ በይ። ዘና በይ መጀመሪያ ዘና በይ ማሬ፣ ዘና በይ መጀመሪያ። ዘና ብያለሁ ማሬ። እጅሽ እንደዚህ በይ፣ እንደዚህ በይ እንደኔ። ችግር የለውም። አጥሮ ነው ያልደረሰው እዚህ ጋር። ኢትስ ኦኬ ማለት እንዲያስቅኝና ህመሜን አስረሹኝ። ቤታ በእንትን ምን አሳይታሻለች? በምን በላይ ገብታ ምን አሳየች? ቤታ ልብ ረጃ ይሰማል። ይቆራረጣል እንዴ? ልብ አንቺ አላየሽም እንዴ? አላየሽም? ስማው በሰባተኛው ልብ በሰባተኛው በውስጥ መጣና ልብ ሰጣት። አሳይታሽ አላየሽም? ልንገርሽ። ቆይ አንቺ ቆይ አሁን ሀቢብ ይማግጣል አይማገጥም? ቺት ያረጋል አያረግም? ቤታን ተቀብሎ ያወራል አያወራም? እሱን ማረጋገጥ አለብን። አላየሁም። ፋሲካ ቤታ ላይፍ ገብታሁን ምን አሳይታሻለች? ልብ ረጁ ደግሞ የአረብ ሰበርኒ ልብ አባቴ ሙት ልብ ቀዩን ልብ። እኔ ሌላ ልብ አለ እንዴ ማሬ? እኔ ወደ ታች ገብቻ አላየውም፣ ግን ቀይ ልብ አየሁም። በይ አሁን ምልሽን ስሚኛ እኮ የፈለግንበት ላይ ለመድረስ
ስጠይቅሽ ምን አይተሻል ስልሽ መልስሽ ምንም አላየውም በይ። ሀቢብን ነው ምንም አላየውም ብለሽ ዋሽ ያልሽኝ እንጂ አንቺንም ነው እንደምዋሸው። አላየንም፣ እየተለማመድን ነው። ሴትዮ ተናገረ ትሬኒንግ ጋቲም እንዴ? እሺ ፋሲካ ወይዬ ቤታዩ አሁን ላይ ገብታ ነበር አይደል? ግሪን ስክሪን ላይ ምን አሳየችሽ? እሱማ ልብ ነው ግን አንቺ አላየውም በይ ብለሽኛል። ግሪን ስክሪኑ ላይ ያሳየች ልብ ነው ግን አንቺ አላሳየውም በይ አልሽ። አላየውም በይ ይኸውልሽ፣ ማብራሪያ ያስፈልገው። አሁን ቤታዩ ላይቭ ገብታ ነበረ። ምን አሳየች ስላት ምንም አላየውም ነው የምትዩ እንዴ? እሱን ለሀቢብ አይደል እንዴ በይ አልሽኝ ማሬ። አንቺ ምንም ነው ምለው ማሬ። ይኸውልሽ አሁን ይኸውልሽ እምልሽን ዝም ብለሽ በአትስበይ። ጠይቅኝ። አሁን አወቅኩ፣ ገባኝ እኮ አሽሙሩ። ገባሽ? አሁን ገባኝ የምር። እኔ እምልሽ ፋሲካ ቤታዩ ላይቭ ገብታ ነበር አይደል? አዎ ገብታ ነበር። ግሪን ስክሪን ላይ ምን አሳየችሽ? ረጁ ምንም በይ ብላኛለች። ምንም አላሳየችኝም። እኔ ምንም አላየውም። በቃ ግን አይቻለሁ። ግን ምንም ነው የምለው ግድ ነው ምንም በይ ስላልሽኝ። እሱም አሁን አይተሻለሁ ሲለኝ አይቻለሁ። ግን ምንም ነው የምለው ቀን እስኪያልፍለዋል ነው። ፋሲካ ፕሊስ ለው ሰማህቴ ያለምንም ማብራሪያ አና ሹ ግልትልች አሻን ታርፊ አሻን ቱሰሊ ሹ ትቢ ወይን ቱሰሊ ጉሊ እንቲ ማሽፍት ሺ በስ ፋሲካ ቤታ ምን አሳየችሽ? ቤታ ግሪን ስክሪን ላይ ምን አሳየችሽ? ምንም። ሀቢብ ስሟታል እና እርጎና የሳማት እሷ በላይ 6 ስስመው በ7ኛው በውስጥ ሄዶ ሳማት። ልክድ ነው እንዴ? እኔ አልጠራም፣ እውነት እናገራለሁ። በውስጥ ሄዶ ሳማት። በቀይ ልብ ነው የሳማት። አንቺ በቦክስ ልልሽ ነው። ወደኋላ ትመለሽ። አንገት ያልባል ረጃ አባቴ ሙት። አሁን ምንድነው የምናደርገው መሰለሽ? ሀቢብ ቤታ ጋር ብዙም እንትን አይለም። ይነዋት አንቺ አሁን ምንድነው ማድረግ ያለብሽ? ሀቢብቲ እንቲ ማሽፍትሽ እንቲ ማስማትሽ ወላ ማሽፍትሽ ትትቀበሊ ወላ ማትትቀበሊ አና እክትች ሳ አና ሹ እግልች ትቀበሊ ለእኖ ما تقدري توصلي وين تبي شو تبي فحبيبتي فهمتي؟ እንደዚህ ቋንቋ ልቀይር እንጂ እናንተ አልገባኝ። አለፈ አምጣልሽ። አና ማሽፍትሽ ምን አይተሻል ዛሬ? ምንም ሀቢብ ስሟታል። ጉሊላ ሀቢብ ስሟታል። ላ አልሰማትም። እሷ ሳመችው እሱ ማለት አይዋ አላስ ሄክ ንምሺ ግን በእውነቱ ስሟታል። በእውነቱ እኮ ስሟታል ማለት ነው። ልብ ሰጣት ማለት በውስጥ እኮ ሳማት ማለት ነው። አላለም እንጂ እኮ ያው ነው። እንዲህ ሰጠሽ ማለት ሳመሽ ነው። ቀይ ልብ አይደል? በእውነቱ እውነቱን እናውራ ከተባለ ግን ይወድሻል ማሪ። ኦፍኮርስ አሁን ችግሩ ምንድነው? ሁለት ጦር እንዴት ነው እኔ ያሳሰብሽኝ? አሁን ዜድ በዚህ ቤታ በዚህ የምር ማበዴ ነው። በሆነንቲ ማበዴ ነው። ታረቂው በቃ። አይ እኔም እንደዛ እያልኩ ነው። ልግደረደር ነበረ ለአንድ ወር። የአንድ ወርማ ኦልሬዲ በስሎ የአንድ ወር እርጉዞና እንዳመጣልሽ ቤታ። እንዴት ነው የምታረግዘው? ቴንኪ ማለት እንዴት ነው የምታረግዘው? አንቺ ደግሞ እሱ አሜሪካ ቀላል ነው። ትኬት ቆርጣ መጣ። ኧረ ረጁ ተይ፣ አይምሮዬን አበርጁ ማሬ። ተይ ረጁ አትበይ እንደዛ ይሆናል። አንድ ወር ሩቅ ስለሆነ ታረቁ ወይ ዛሬ ማታ በቃ ይታረቃሉ። ምክንያቱም ታርቀው እስቲ እንዴት ነው ከታረቁ በኋላ እንዴት ነው ከእንትና ጋር አሁንም ከቤታ ጋር ልብ ይላላካል አይላላክም? እሱን የምናይ ይሆናል። ግን እኔ ስንቴ ነው መነግርሽ? ለምንድን ነው ሮጠሽ ስልክ ቁጥር ለመስጠት ምትወጪው?
አልሰጠኋትም እኮ አልሰጥሽም አልኳት እኮ ቤታ በስጥሽ አልሽ። ስልክ ሰጥሽ አንቺ ስትይኝ አይ አልሰጥም አልኳት። አላየሽም እንዴ አንቺም ስትይኝ ወዲያው ገባኝ። ሰላማዊት ጨዋታ ማታቂ ከሆነ ውጪ ማሬ። ጨዋታ ማታቂ ከሆነ ጨዋታ የምታውቁ ሰዎች ብቻ ኮምቱ። ቀልድ ጨዋታ ምናምን የምታውቁ ሰዎች ብቻ ሸገብች። ጨዋታ የማታውቁ የማይገባችሁ ሳቅ ጨዋታ ምናምን እንትን በሉሽ ፍቱ። በቃ መሳቅ የማፈልጉ ሰዎች እንትን በሉሽ ፍቱ። በቃ እስኪ እናያለን የሚሆነው። እሺ ሌማር ሄድሽ እኮ በሀሳብ። አረ ሄድኩኝ። እኔማ የጠበኩት ብዙ ነበረ። ይታረቁ ታረቂ የምትሉ አንድ ቁጥር ጻፉ እስቲ ጋይስ። አዎ ይላሉ። ኖ እንትና ሄኒ እንዳትታረቅ ይላል። እታረቃለሁ። ሄኒ እዛው አንተ ደግሞ አንተ ነኝ ረፈላይ ቁጥር ነው ውዴ። እዚህ ሄኒ አለ እንዴ ደግሞ? ሄኒ አለ ኩዌት የሚኖረው እዚህ ነበር ድሮ ነው የማውቋት። አሁን ምን ይለኛል? አትታረቂ ነው ይላል። እዚህ ቤት እንዳለ አንድ ቁጥር ነው። እዚህም እንዳለ አንድ ቁጥር ነው። ቆይ ውዴ አሁን ምን ልክፈትልሽ? ስሜትሽን የሚገልጸው ምንድን ነው? እሱ የለቀቀው አለ አይተሽ ከሆነ እስበሪሾ አሁን ልከፍትልሽ ነው። ጓደኛዬ አይ ረጁ ጓደኛዬ እኮ ረጁ አባቴ ማይላ ረጁ ሄርት ሄዱ የኔ ፍቅር ቴንኪው ማሬ። እሺ